በመጀመሪያ የስኩዊድ ጌም አጫዋቾቹ ተጫዋቾቹ ወዳሉበት ሲገቡ እናያለን። በመቀጠልም ታዋቂ ተጫዋቾች እናያለን። በመጀመሪያ ኤምባፔ፣ በመቀጠልም ቪኒ ጁኒየር፣ እባካችሁ ልቀቁኝ፣ እኔ ወደ ቤቴ መሄድ እፈልጋለሁ፣ በነፃ ልቀቁኝ እባካችሁ። በመቀጠልም ሜሲ እዚህ የመጣ ነው ለማሸነፍ ነው፣ እስከ መጨረሻውንማ ማየት አለብን ይላል። ሰላማዊ ጓደኞች፣ ምን እንደሚፈጠር እንይ መጀመሪያ። በመቀጠል አጫዋቹ ምንም የሚፈጠር ነገር የለም፣ ማንም ሊጎዳችሁ አይፈልግም፣ ለምን እንደምትፋለሙ ላሳያችሁ ብሎ የዓለም ዋንጫውን ያሳያል። በመቀጠልም ሁሉም ተጫዋቾች ተገርመው የዓለም ዋንጫውን ሲያዩ እንመለከታለን። በመቀጠል አጫዋቹ ወደ ልዩ ምስጢራዊ ቦታ ሄድና ክቡራን ታዳሚዎቻችን ጨዋታውን ለመጀመር ዝግጁ ነን ይላል። በመቀጠልም የገመድ ዝላይ ጨዋታ አለ። ተራ በተራ ሁሉም ታዋቂ ተጫዋቾች እያየን ለመጀመር ይዘጋጃሉ። በመጀመሪያ ፈራ ተባ እያለ የቱርክ ክለቡ ተጫዋች አርዳ ጉለር ጨዋታውን ለመጀመር ይሞክራል። በመቀጠልም የውድድሩ ዋና ኃላፊ የፊፋ ፕሬዝዳንት ፊዮሬንቲኖ ሎፔዝ መሆኑን እናያለን። በመቀጠል የኬፕ ቨርዴው እና የሜክሲኮ ተጫዋች የሆነውና ብሩኖ ፈርናንዴዝ እናያለን። በሌላ በኩል ደግሞ የፈረንሳይ ቡድን አባላት የሆኑትና ኤምባፔ እናያለን። አርዳ ጉለር ጨዋታውን ለመጀመር እንደምንም ብሎ እየሞከረ ነው። ወደ መጨረሻው አካባቢ ሲሄድ ግን በድንገት በገመዱ ይጣላል። በዚህም ቱርክ ከውድድሩ ተሰናባች ትሆናለች።